አስደንጋጩ ክስተት ከሰሞኑ በሀገር ውስጥና በውጭ የዜና አውታሮች በሰፊው ሲሰራጭና ሲዘገብ ስለነበረው የኃይሌ ጉቢ የእሳተ ገሞራ ልንነግራችሁ ወደድን። ነገሩ እንዲህ ነው። ከአንድ ዓመት በፊት በዛው የአፋር ዝቅተኛ ቦታ በሆነው ዳንክል ዲፕሬሽንና ኤርታሌ እስከ መሃል ሀገር አዲስ አበባ ድረስና በሌሎችም የሀገሪቱ ከተሞች ድረስ በከፍተኛ ንዝረትና ጩኸት እስከ 6 እና ከዛ በላይ ሬክተር ስኬል ድረስ የሚለካ የመሬት መንቀጥቀጥ እየፈጠረ ቆይቶም ነበር። ታዲያ እስከ 15 ኪሎ ሜትር ወደ ሰማይ የሚትጎለጎል ጭስ፣ በአካባቢው የሚሰማው ከባድ ድምጽና በተለይም እንደ እሳት እንፋሎት ሲትጎለጎል የሚታየው ድንጋይና አለት እውነትም ቀልጦ ነው ወይ እንደ ውሃስ እንዲህ የሚፈሰው የሚያስብል ልዩ ድንጋጤም ይፈጥራል። ይህ ታዲያ በ14/03/2018 በዚህ ያልበቃው የእሳተ ገሞራ ፍንዳታ ያስከተለው ጭስም ቀይ ባህርን ተሻግሮ እስከ ህንድና ፓኪስታን እንዲሁም እስከ ሩቅ ምስራቅ ድረስ በረራ እስከ ማስተጓጎልም ደርሷል። በሰው በእንስሳትና በንብረት ላይ ያደረሰው ጉዳት እስካሁን በግልጽ እንኳን ባይነገርም፣ ነገር ግን በአካባቢው የፈጠረው ከፍተኛ ድንጋጤ በዓለም ደረጃም ቢሆን የስነ ምድር ባለሙያዎችን እንዲሁ በሰፊው በዘገባ ላይና ልዩ ትኩረት አድርገው እንዲያዩትም አድርጓል። የጭስና የጋዝ መጠኑ ጩኸት እንዲሁም በመጠኑ የቀነሰ ቢሆንም እንኳን ነገር ግን እስካሁኑ ሰዓት ድረስ በዝግታም ቢሆን እየገነፈለና ከፍተኛ ድምጽም እያወጣ ነው። ወዳጆቼ በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልን።